በተለየ መንገድ ደግሞ የወቅን ማህበረሰብ የወረዳ አስተዳደሩ ትኩረት ሰጥቶ ይህን አዳራሽ በማስገንባቱ የተለየ ፕሮግራም አዘጋጅተን ምስጋና ማቅረብ አለብን ብላችሁ ላቀረባችሁት ላዘጋጃችሁት ፕሮግራም ምስጋና አለኝ። እጅግ በጣም እናመሰግናለን። ጥቅል የተደረገው ፕሮግራም ያማረና የደመቀ ስለሆነ መልካም ነው የሚል ሐሳብ ለመስጠት ፈልጌ ነው። ይህም ብዬ እንደ ወቅን ከተማ እንግዲህ ምናልባት አሁን የአጠቃላይ ከአዳራሹ ምርቃን ጋር ተያይዞ እንቀመጥ እንጂ በወቅን ከተማ ደረጃ ጥቅል የተሰሩ በማህበራዊ በኢኮኖሚያዊ የተሰሩ የልማት ስራዎች አሉ። ከተማው ሊያደምቁ የከተማውን ማህበረሰብ ሊለውጡ ሊቀይሩ የሚችሉ በመንግስትም በልማት ፕሮጀክቶችም የተገነቡ የሚያምሩ የልማት ስራዎች ስላሉ እሱን ወስዶ ማየት ይቻላል። እንግዲህ እንደ ወቅን ከተማ ቅድም ሪፖርቱን እንደሰማነው አጠቃላይ ከ170 ሚሊዮን ብር በላይ በወቅን ከተማ ደረጃ ኢንቨስት ተደርጓል ማለት ነው። በመንግስትም በተለያዩ ረጅ ድርጅቶች ማለት ነው። ይህን የማይገኝ እድል ነው። ይህን የማይገኝ እድል ነው። ከዚህ ከታዳጊ ከተማ 170 ሚሊዮን ብር ቀላል ብር አይደለም ማለት ነው። እንደ ቀላል ማየት ያለብን አይመስለኝም። ስለዚህ ቀጣይም ይህን መሰል እድል እንድናገኝ ከማህበረሰቡ ምን ይጠበቃል የሚለውን ወስደን መስራት ማስተካከል ይጠበቅብናል። አሁን ወቅን ከተማ ቅድም በሪፖርቱ ሲቀርብ እንደነበረው የማደግ እድሏ በአራቱም አቅጣጫ ሰፊ ነው። የማደግ እድሏ ማለት ነው። ስለዚህ ወቅን ከተማን ከመሪ መዘጋጃ ቤት ወደ ከተማ አስተዳደር ለማምጣት ከማህበረሰቡ ምን ይጠበቃል የሚለውን ወስደን መስራት ይኖርብናል። ይህን ለማድረግ በአግባቡ ግብር መክፈል ይጠበቃል። አንድ ከተማ ከነበረው ደረጃ ለማደግ የመጀመሪያ የገቢ አቅሙ ነው የሚወስነው። ምን ያህል ገቢ ይሰበስባል፣ ምን ያህል የማህበረሰብ ክፍል አለው፣ ምን ያህል ህዝብ በከተማው ይኖራል፣ በምን ደረጃ ማደግ ይችላል የሚለው ነው የሚታይ ማለት ነው። ስለዚህ እዚህ ቤት ያለነው አብዛኛው ነጋዴ ማህበረሰብ ስንጠየቅ በአግባቡ ግብር መክፈል ይጠበቅብናል። ከተማ የምትሰበስበው የገቢ አቅም ነው የከተማ አስተዳደር እንድትሆን የሚወስነው ማለት ነው። መሬት ምሪትም እንበለው ሌላ የልማት ተግባር እንበለው በምንሰበስበው የገቢ አቅም እስከሆነ ድረስ ግብርን በአግባቡ መሰብሰብ ይጠበቅብናል ማለት ነው። ሌላኛው የተለሙ የልማት ስራዎችን ማህበረሰቡ መጠበቅ መንከባከብ ይኖርበታል። ይህ አዳራሽ ዛሬ አስመረቅ ነው። ዛሬ አስመርቀን በአግባቡ ቀጣይ መንከባከብ መጠበቅ ካልቻለ ዋጋ የለውም ማለት ነው። ማስመረቅ ብቻ ነው። ለአገልግሎት ክፍት ማድረግ ካልቻለ በአግባቡ መጠበቅ ካልቻለ ትርጉም የለውም ማለት ነው። ስለዚህ የሚለሙ መሰረተ ልማቶችን ማህበረሰቡ በአግባቡ መጠበቅ መንከባከብ ይጠበቅበታል ማለት ነው። ለልማቱ ተባባሪ መሆን አለበት ማህበረሰቡ። ቅድም ስትለው እንደነበር ከመንግስት የሚጠበቃለ ከማህበረሰቡ ይጠበቃል። ከማህበረሰቡ የሚጠበቅበት በአይነት ሊሆን ይችላል፣ በጉልበት ሊሆን ይችላል፣ በሀሳብ ሊሆን ይችላል። አብሮ መደገፍ ማገዝ ይጠበቅበታል ማህበረሰቡ እንደ ማህበረሰብ ማለት ነው። ይህን ማድረግ ካልቻለ መልማት አትችልም ከተማዋ ማለት ነው። ስለዚህ ማህበረሰቡ የሚጠበቅበትን ማገዝ እና መደገፍ ይጠበቅበታል። ሌላው በዋናነት ማህበረሰቡ ጋር የምንፈልገው የሰላሙ ጉዳይ ነው። አሁን ወቅን አካባቢ ተደጋጋሚ እየቸገረን ያለ የሰላሙ ጉዳይ ነው። ማህበረሰቡ ለሰላሙ አጋዥ መሆን አለበት፣ ተባባሪ መሆን አለበት። ሌባን ሊጸየፍ በቃ ሊል ይገባል። ያለማነው ልማት ሰላም ከሌለ ትርጉም የለውም። የመጨረሻው ማሰሪያው ሰላም እስከሆነ ድረስ ማህበረሰቡ ለሰላም ተባባሪ አጋዥ መሆን አለበት ማለት ነው። ስለዚህ ቀጣይ የተሰሩ ልማቶች ክፍት ነው አገልግሎት እንዲሰጡ በሰላሙ በኩል ማህበረሰቡ አጋዥ የሚሆንበትን እድል መፍጠር ይኖርብናል የሚል ሐሳብ ለመስጠት ፈልጌ ነው። እንደ መንግስት ከ2006 እስካሁን እስከ 2008 የተሰሩ ነገሮች ሰፊ ናቸው። ቢሆንም ግን የበርካታ ዓመት ጥያቄዎች ስላሉ በቂ አይደሉም። በቂ ስላልሆኑ በቀሪነት ያነሳችሁት በዋናነት የከተማው ወሰን ሊከለል ይገባል። ወቅን ዙሪያ በተወሰነ መልኩ ደግሞ ደቋ ያዋስነዋልና
ወሰኑ ሊከለል ይገባል ብላችሁ ያነሳችሁት ጥያቄ ትልቅ ጥያቄ ነው። ስለዚህ የእድገት ፕላኑ ከ10 ዓመት በላይ ሆኖታል፣ ያስፈልገዋል። በዚህ ዓመትም አስተዳደር ምክር ቤቱ እንደሚታወቀው በጀት መድቦ የክልል ሙያተኞችን እንዲመጡ ብዙ ነገር አመቻችቶ ነበር። እንደምታውቁት በጸጥታው ምክንያት ተጓቶ ቆይቷል። እንግዲህ የሚቻል ከሆነ በቅርቡ የእድገት ፕላኑን ለመከለል እንሞክራለን ማለት ነው። አስተዳደር ምክር ቤቱ ግን በዚህ ዓመት ያለቀለት ተግባር ለመስራት በጀት መድቦ ብዙ ርቀት ሄዷል ለማለት ያህል ነው። ከዚህ በተረፈ የከተማውን መዋቅራዊ ፕላን የቅየሳ እንትኖች አሉ፣ መቆጣጠሪያዎች ቤንችማርክ የሚባሉት ማለት ነው። ስለዚህ ሙያተኛዎችም ጭምርት ስላላችሁ እነሱን በጥንቃቄ መጠበቅ ያስፈልጋል ማለት ነው። የእድገት ፕላኑን ከፍ ለማድረግ ከነሱ ቤንችማርክ ወይም ደግሞ የቅየሳ መቆጣጠሪያ ነው መነሻችንና እሱን ለመስራት ይሞከራል ማለት ነው። ሌላኛው ሙያተኛዎችም ጭምርት ስላላችሁ የከተማ መሬት ወደ ካዳስተር ሲስተም ወይም ደግሞ ወደ ዲጂታል ስላልገባ መረጃችሁ በሙሉ በሃርድ የተያዘ ነው። ይሄ በሃርድ የተያዘ ጉዳይ ደግሞ ብዙ እንከኖች ሊኖሩ ስለሚችሉ መረጃ ሊጠፋ ስለሚችል ወደ ዲጂታላይዜሽን ሊገባ ይገባል ነው። ስለዚህ አሁን በተጀመረው ሰፋፊ ከተማዎች ስላሉ ይሄም የሰለጠነ አገልግሎትና መረጃዎች አፕዴት እንዲደረጉ ጥረት መደረግ መቻል አለበት። ሌላው በምደባና በጨረታ የተሰጡ ቦታዎች ክትትልና ቁጥጥር ሊደረግበት ይገባል። በጨረታ ከወሰደ በኋላ የጨረታ ሊዝ የማይከፍል ብዙ ነው። በምደባ የተሰጠ ቦታ በጊዜው ይሁን በሆነ ነገር የተሰጠ ቦታ በጊዜው መጠናቀቅ መቻል አለበት። ስለዚህ ይህን ሙያተኞችም የአካባቢው ሰውም ይህን ቁጥጥር ሊያደርግ ይገባል። ሌላውና እዚህ አካባቢ ያልተቀረፈው ነገር ቢኖር ህገወጥ ግንባታ ነው ማለት። ስለዚህ ህገወጥ ግንባታ በከተማውም በዙሪያው በጨረቃ ቤትነት መንገድ የሚካሄደው ለተቋምም ህገወጥ ግንባታ አለ፣ ለግልም ህገወጥ ግንባታ አለ። ስለዚህ ይህ ነገር ሁሉም ሰው ሁሉም ማህበረሰብ ሊቆጣጠረውና ሊያወግዘው የሚገባ ጉዳይ ነው። ይሄ ካልሆነ ከተማው ተኮድኩዶ ነው የሚያዘው ማለት ነው። ስለዚህ ህገወጥ ግንባታዎች በተለይ ተቋማትን አስመልክቶ በወረራ መንገድ የሚያዙት የተያዙት እንዳለው ነው። እዚህ በኋላ ግን በተለያየ የሃይማኖት ተቋም በማለት ምን በማለት የሚያዙት ነገሮች መቆም መቻል አለበት ማለት ነው። እንዲህ ከታጠረ ከተማው ማደግ አይችልም ማለት ነው። ቅድም የጠየቃቸዋቸው ነገሮች አሉ። የስፖርት ማዘውተሪያ ተጠይቋል፣ ሰፊ ቦታ ያስፈልገዋል። የኢንቨስትመንት ቦታ ተጠይቋል፣ ሰፊ ቦታ ያስፈልገዋል። ቀድመው ከተያዙና ከተማው ላይ ክፍት ቦታ ከሌለ ግን ከየት ይመጣሉ? ክፍት ቦታ መገኘት ካልቻለ ከአርሶ አደሩ ካሳ ነው የምንከፍል። ካሳ ደግሞ ከተማዋ ሀብት አምርታ የመክፈል አቅም ሊኖራት አይችልምና ያሉ ክፍት ቦታዎችን የመጠበቅና የመንከባከብ ስራ ሊሰራ ይገባል። ሌላውና አሁን በቅርቡ የምናከናውነው ለከተማው እድገት የሚሆነውና እድል ያገኛችሁ ሰዎችም ያልጠየቃችሁት የቤቶች ማህበር የተደራጃችሁ ሰዎች የቤት ግንባታ ቦታ ጥያቄን ነው። በሌላ መድረክ ብዙ ጥያቄ ተነስቶ ሊፈታ በዚህ ዓመት ሽርጉድ እየተባለ ነው የሚገኘው። ትናንት በቀደም ተጀምሮ ሽንሸና ተጀምሯል። ስለዚህ እሱንም ቢሆን ከህገወጥ ወጥቶ ለትክክለኛው ሰው እንዲደርሰው ትርፍ መሬት ትርፍ ቦታ ከመያዝ በዘለለ ቤት ለሌላቸው በትክክል እንዲሰጥ ማህበረሰቡ እገዛ ማድረግ መቻል አለበት። እዚህ ጋር ተያይዞ ከሊዝ ከአገልግሎት የሚከፈሉ ክፍያዎች ከተማውን ሊያሳድጉ ስለሚችሉ ሁሉም ሰው በቅንነት ግብርን፣ ሊዝን፣ የአገልግሎትን ሊከፍል ይገባል የሚል ሐሳብ ለመስጠት ነው። አመሰግናለሁ። እንግዲህ ከለክሰውት መሰረተ ልማቶች ሲሰሩ ዝሮ አልጋ ባልጋ ሆኖ አልነበረም። ከላይ የተሰሩ መሰረተ ልማቶች ሲሰሩ ደግሞ ምን ችግሮች አጋጥመዋል በሚለው በጥቂቱ ለማሳየት እሞክራለሁ ማለት ነው። የመጀመሪያው ችግር ምንድነው? ማህበረሰቡ የሚጠበቅበትን የገንዘብ የአይነትና የጉልበት እገዛ አለማድረግ ነው። ያው እንግዲህ ቅድም እንዳልኳችሁ በተለይ ወደ ከተማ መሪ መዘጋጃ ከሆነበት ጊዜ አንስቶ ለወደ ከተማ ክልሉ 1 ሚሊዮን ብር ይመድባል።
ሚሊዮን ብር ይመድባል። ነገር ግን 1 ሚሊዮን ብር ደግሞ በጉልበት በገንዘብና በአይነት ከማህበረሰቡ ይጠበቃል። ይሄ ሲሆን አናይም ማለት ነው። ስለዚህ ቀጣይ ይሄን ብናረግ ሌሎች ከዚህ ተጨማሪ መሰረተ ልማቶችን ለማልማት እድል ይሰጣል ማለት ነው። ሌላው በስራ ላይ የተለያዩ የፕሮጀክት ማሰሪያ ግብዓቶች አልፎ አልፎ ይሰረቃሉ ማለት ነው። ይሄ ማሳያ እንደ ብረት፣ ጣውላ ነገሮች ይሰረቃሉ። ይሄ መስተካከል የሚያጋጥም የነበረ ችግር ነው። ሌላው ማህበረሰቡ የባለቤትነት ስሜት አናሳ ነው ማለት ነው። የማህበረሰቡ ልማቱ የኔ ነው፣ መሰረተ ልማቱ የኔ ነው ብሎ መሰረተ ልማቱ የመቆጣጠር፣ የመከታተል፣ የመንከባከብ ችግር አለብን ማለት ነው። የሚገነባው ፕሮጀክት የኔ ነው አለማለት፣ ግንባታውን አለመጠበቅ፣ አለመንከባከብ፣ አልፎ አልፎ ደግሞ ለጉዳት ማጋለጥ። ይሄ በተለይ ደግሞ ዲች ቦይ አካባቢ በሰፊው እናየዋለን ማለት ነው። ዲች ቦይ እንሰራለን 200 ሜትር 300 ሜትር በአመት እንሰራለን። ነገር ግን የምንሰራው ዲች ላይ እያንዳንዳችን የቤታችን ጥራጊ የከብትበት ምን እንደፋበታለን ማለት ነው። ይሄ ትክክል አይደለም፣ መታረም መቻል አለበት ማለት ነው። ሌላው ደግሞ መንገድ እንግዲህ እንደሚታወቀው መዘጋጃ ቤቱ መንገድ ይሰራል። ነገር ግን የተሰሩ መንገዶች ላይ ደግሞ እንጨት፣ ድንጋይ፣ አፈር በማድረግ በተለይ ደግሞ ከመሃል መንገዱ ላይ እነዚህን ማቴሪያሎች በማስቀመጥ መንገዱ ለውሃ ሽርሻሮ እንዲጋለጥ በጎርፍ እንዲወሰድ እድል ይሰጣል ማለት ነው። ይሄ መስተካከል ያለበት ነው ማለት ነው። ሌላው በየጊዜው የሚያጋጥም የዋጋ ንረት ነው።